ኢየሱስን ከባድ ነው በጣም በእውነት በጣም ነው የምወደው ኢየሱስን። መውደድ ብቻ ሳይሆን እኔ እንጃ እንግዲህ ቃልም የለኝም። ሕይወቴ ነው ኢየሱስ ለኔ ሕይወቴ ነው። በጣም ነው የምወደው። ለኔ ብሎ የከፈለውን ዋጋ ነው ብዙ ጊዜ የማስበው። ሁሌ የማስበው ስለኔ የከፈለውን ክፍያ የተሰቃየውን ስቃይ ያስበዋለሁ ኢየሱስ። ማንም ሰው ሬዚስት እኮ ሊያደርገው አይችልም። ሁሉም ሊገባኝ አይችልም እኔ የተከፈለልኝ ክፍያ። ከዛ ሁሉ ውስጥ ግን ብልጭቷ ስፓርክ የምታደርግ አይነት ላይት ናት እኮ የምትገባኝ እንጂ ለመሰብሰብም ለማወቅም በጣም ጥልቅ ነው። አምላክ ሰው ሆኖ ቀጥሎ በመስቀል ላይ ቃኑን ተሰቅሎ ያ ሁሉ ጅራፍ ላይ ወርዶ ተቦጫጭቆ ሰውነቱ በጦር ወግተውት ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተጣብቆ ተለጥፎ አይኑን መግለጥ እስኪያቅተው በደም ተነክሮ እዛ በየመንገዱ እየጎተቱት እየወደቀ እየተነሳ ደም የነካው ሰውነቱ ሁሉ በዛ አቧራ ተያይዞ ዝም ብለህ እኮ ማየት ነው። ዝም ብለህ ቪዥዋላይዝ እኮ ማለት ነው። ማንም ሰው ሊሆንልኝ አይችልም ሊያደርግልኝ ፈቃደኛም አይደለም ማንም ሰው። ኢየሱስ እኔን ለማዳን የሄደውን መንገድ ሳስብ ሬዚስት አላደረገውም። እኔ ወንጌላትን ደጋግሜ ያነባለሁ። ወንጌላትን የማነባው የኢየሱስ ታሪክ ኢየሱስ ግልጽ ኢምፐርሰንት ሂስቶሪካል ጂሰስ አለ። ወክ አረገ፣ እንትን ከተማ ገባ፣ በእንትን በኩል አለፈ። አምላክ የዘላለም አምላክ ሰው ሆኖ መሀላችን አድሯ። ኦማይ ጋድ ኢየሱስን የመጨበጥ ዕድል የነበራቸው ሰዎች ነበሩ መንገድ ላይ። ኢየሱስ ቆሞ እያስተማረ እጁን እላያቸው ላይ የሚያስቀምጥባቸው ሰዎች ነበሩና ማይ ጋድ ምን ማለት ነው አላወቁትም ብዙዎቹ። እና የኢየሱስን እጅ ያስበዋል እንዲህ አሁን ሲያርፍ ላይ በአካል በስጋ አብሮ እየኖረ እና እነ ጴጥሮስ እንዴት አያብዱም? እንዴት አያብድም ጴጥሮስ? ዮሐንስ እንዴት አያብድም? ጳውሎስ እንዳበደ ሰው እንዴት አይሆንም? ኖርማል የምንሆነው ስላላወቅ ነው።